እንዲህ አይነት ስልጠና ወስጄ አላውቅም። ይሄ ለኔ ልክ የመጀመሪያዬ ነው። ጤናማ ጋብቻ አለ ማለት ጤናማ ሀገር አለ ማለት ነው። አንድ ሀገር ጤናማ ካልሆነች ጤናማ የጋብቻ ሂደቶች የሉም ማለት ነው። ስልጠናው በጣም የሚገርም ነው። እኔ እንግዲህ ከፈጣሪ የተቀበላችሁት በጎ ስጦታ ነው ብዬ ነው በደንብ መግለጽ የምፈልገው። ኮሚኒኬሽን ወይም ደግሞ ተግባቦት የሚለውን የመጀመሪያ ትርጉም ልስጣችሁ። ተግባቦት ማለት የሐሳብና የስሜት ልውውጥ ነው። የሐሳብና የስሜት ልውውጥ ነው። የኔ ሐሳብ ከኔ ወጥቶ የት ይገባል? ሚስቴ ጋር። የሚስቴ ሐሳብ ወጥቶ ማጋ? እኔ ጋር። እኔ ጋር ያለ ስሜት ወደ እሷ፣ እሷ ጋር ያለ ስሜት ወደ እኔ። ኮሚኒኬሽን ማለት ይሄ ነው። እሺ ኮሚኒኬትስ የምናደርገው በምንድን ነው? 3 ማስተላለፊያዎች ልስጣችሁ። መልእክት የምናስተላልፍበትና የምንቀበልበት 3 ቻናሎች ወይም ደግሞ ማስተላለፊያዎችን ልስጣችሁ። የመጀመሪያው ቃል ነው። በቃል ነው። ትዳር ስንመሰርት የኔ የምንለው ህይወት እንደቀረና እኔ ለሱ እኖራለሁ እሱ ለኔ እንደሚኖር ነው የተማርነውና ስልጠናው በጣም ደስ ይላል። በህይወቴ ለመጀመሪያ ጊዜ እንደዚህ አይነት ስልጠና ሶስት ለመጀመሪያ ነው። በተለይ በጋብቻ ዙሪያ እንደዚህ አይነት ስልጠናዎች በጣም ነው ደስ የሚሉት። እኔ መጀመሪያ በጣም ተመችቶኛል። ስልጠናው በጣም አሪፍ ነው ማለት ብዙ እውቀት ጨብጠናል። ማናቃቸውን ወደ ትዳር ህይወት ስንገባ እንቅፋት ሊሆኑ የሚችሉ ነገሮችን ቀድመን እንድናቅ ረድቶናልና በጣም ነው የጠቀመን። እዚህ ጋር አንድ የሚገርም ነገር ልንገራችሁ። ቃላት የሚያግባቡት ስንት ፐርሰንት እንደሆነ ታውቃላችሁ? 10%። ስለዚህ አንድ ብዙ ስለተናገራችሁ ብዙ አላስረዳችሁ። ቃላት የሚያግባቡት ስንት ፐርሰንት ነው? ስንት ነው? እስቲ 10 በሉ። ታዲያ ከቃላት የተሻለ ለመግባባት ምንድነው የሚያስፈልገው ካላችሁ ደግሞ ሁለተኛው ይሄ ቦዲ ላንጉዌጅ የሚለው ጀስቸራችን፣ የፊታችን የእጃችን እንቅስቃሴ ስንናገር በምሳሌ አሳያችኋለሁ። ስንነጋገር ፊታችንና እጃችን ላይ የሚታየው ነገር 50% ይሸፍናል። ታውቃላችሁ ለመግባባት 50%። ስለዚህ ስትናገሪ ከቃልሽ በላይ ምንሽ ነው የሚናገረው? ምንሽ ነው? ፊት ከቃል በላይ ይናገራል። እሺ ጋብቻ ስልጠናው በጣም የሚገርም ስልጠና ነው። በጣም ደስ የሚል ስልጠና ነው። ይሄ ስልጠና የትም ቦታ መገኘት ነበረበት፣ ግን የትም አይገኝም። ስለዚህ ካፍለን ራሱ ይሄ ነገር ከፍሎ ራሱ ሰው ቢማር ወይም ደግሞ ቢያገኝ በጣም ጥሩ ነው ስልጠናው። ከዚህ ትምህርት የተማርነው ጋብቻ ተቻችሎ መኖር እንዳለበት፣ በትንሹም በትልቁም ግጭት እንዳይኖር ብዙ ትምህርት ነው ተሰጠው። በሶስተኛ ደረጃ ደግሞ ይሄ ድምጽ ቶን የሚባለው እሱ 40% ስንናገር የምናገርበት ድምጽ ለመግባባት ቃሉም ፊታችንም ድምጻችንም ተጣምረው መልእክት ሊያደርሱ ይገባል ማለት ነው። እኔ አንድ ጊዜ ሚስቴ ጋር መጣሁና እንትን አልኳት። ነፃነት ትባላለችና ነፂ እንደዚህ ብናረግ ምን ይመስልሻል አልኳት። ስላት አርግ አለች። አርግ ስትለኝ ቆይ ምን ችግር አለ ብናረግበት አልኳት። አታርግ አልኩ አለች። አሁን እስቲ ጠይቃችሁ እኔ ጠየኳት ምንድነው የሆነ ነገር እንድናረግ ነው። እሷ ያለችኝስ አርግ ማለት አርግ ነው ታረግና ነው ያልቅልሃል ብታረግ እንደዚህ ካለች። ጋብቻ ስልጠናው ህይወትን መሰረት የሚያስይዝ ነው። ህይወታችን እንዴት እንደምንመራ ያለውን ነገር እንዴት እንደምናሳልፍ በቃ ትዳር ውስጥ ያሉትን ነገሮች ብትናርጉ የሚያስረዳ ሐሳብ ነው። በጣም ደስ ብሎናል፣ ተምረንበታል። እኔ በጣም አሪፍ ስልጠና ነው። ብዙ ነገር ምንም አላቅም ነበር። አቃሎ ብዬ ነበር ማስበው ከዚህ በፊት ትዳር እንደዚህ፣ ግን ምንም ነገር እንደማላውቅ ነው የነገረኛው። እኔ እኮ አርግ በሚለው ቃል ውስጥ እንዳታረግ የሚል መልእክት ስለመጣ ነው ብናረግ ምን ችግር አለ ያልኳት። ብናረግ ምን ችግር አለ ያልኳት ለዛ ነው። ስለዚህ ድምጿንም ፊቷንም ሳይ ቃሉ አርግ ቢልም መልእክቱ ምንድነው? አታርግ። እነዚህ ነገሮች መስተካከል አለባቸው። በሶስቱ ነገሮች አጣምረን ነው መልእክት ማድረስ ያለብን መስጠት ያለብን።
በመቻቻል ሳይሆን በመተው እነሱን በመቻቻል ሳይሆን በመተው በቃ ይቅርታል አንዱ ለአንዱ በመስዋዕትነት መኖር ማለት ነው ትዳር ማለት። ጤናማ ቤተሰብ ካለ በእርግጠኝነት ሰላም አለ። እሺ ጋብቻ ትምህርቱ ብቻ ራሱ በቂ ነው። ስልጠናው ራሱ በጣም በቂ ነው እና አሪፍ ነው። መጥተው ቢሳተፉ ቢያዩትኝ ስልጠናውን ቢወስዱ በጣም አሪፍ ነው ብዬ